እንኩ በሞቴ በቃ እንኩ በሞቴ የወደቀ አይዛክ አንድ ጎል ካገባ ፀጉሬን እቆረጣለሁ። አሁን ላይ ጋይስ ጋር ቤት ላይ መሸነፍ ይባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ 10% ካሽባክ፣ ሁለት ጨዋታ ቢወጣባችሁ ደግሞ 5% ድረስ ካሽባክ አለው። ገንዘቡን ያለምንም ስጋት ገቢና ወጪ የሚያደርጉበት ታማኝ ድርጅት ነው። ሁላችሁም እየገባችሁ ካራቤት እሱ ፀጉር የለው ራሱ መላጣ በየደረሰበት የሚላጫጣሉ አይስሎትዬ እኔ መላጣ ሼው ኖቲንጋም ላጨሽ አይደል ሼዋው ተልከሰከሰሽ ካደች ወጣ በል ወደዚህ ወጣ በል የዋንጫ ተፎካካሪ ቲም ወጣ ወደዚህ ወጣ በል ዘንድሮ ዋንጫ ምንም ሁላችሁም ማለት ነው የሆነ ለቁጥር ማማ ነው ካምዳውን አረጋግጠን ነው ዋንጫው የምንበላው። ነገ ዶሮ ገንጥለን አርደን እንበላለን ጠብሰን ደራደሩልኝ ባይ የዛሬን ጽዋ ማን ሊጠጣን አዳየፈቺ ነገር አታምጪ እናቷን አያችሁ ባካችሁ ሸነኝን እናለጥልጡኝ ሸነሽ እኛማ ወቅንሽ አሮጊቷ አሁን ፊትን መለጥለጫ ፔንሲዮን አደረግሽው አንቺ ማቺ ቆና አምጪውን እኔ አስከብረዋለሁ። ምንድነው ለዚህ መግማማት? ካሁን በኋላ መንገረኛ ባንቺ ቪዲዮ አልሰራም። ለቪዲዮ አትመጥኝ እንዴ ዳዳን ለዳንኩ አረ ይከልከልያት ሌሎች ኩያሽን ፈልጌ ሄደሽ የዋንጫው ተፎካካሪ ሊቨርፑል በኖቲንጋም በገዛ ሜዳው አንፊልድ ላይ 3-0 ለዋንጫ አንደኛ ግምት ሰጥቶ ሊቨርፑል በፕሪሚየር ሊግ ተከታታይ ስጥት የተደረገ ነው ያለው ጎበዝ። ስለዚህ ዋንጫው የማን ነው ነው? አሁን ምን ትሆኝልኝ ምን ልሆንልሽ ነው? ሲቲ አሁን አለ ብራዘር ሁለቱንም ይዘህ ቋጥርልኝ አባቢ። እስከዛ ድረስ ኮፒ ሊንክ ሼር ሪፖስት ብራዘር እንዳሰማ ይቀጥቀጥ ሎታ ሳያንስሽ ባመል በጸባይ በገዛ ሜዳሽ ላይ ነጥብ አትጣይ አይደለም እንዴ ዋሽም እንዴ አይደለም እንዴ። እሺ የአምናው ሻምፒዮኖች አረ ስቴዲየሙን ፔኔስ ምን አረጋችሁት እንዴ? ያረጋጉት እንጂ ምንድነው ለመጣው እንደ የፈጠነ መስጠት ስሪ ፒስ ያላችሁ የቡድኑ ችግር ዲበክ ነው። ዲበክ ከመጣ በኋላ ነው የቡድን ማሸነፍ ያቆመው እና አሰልጣኛችሁ በቃ አባሩት። አይሆንም እኮ እንደዚህ ይሁን እንደዚህ በገዛ አልጋይ ላይ ብሎ ባለቤቱን ካለናቁ አጥሩን አይነቀንቁ ነው ያራዳ ልጆች ነገሩ። ከዛ ውጪ ምንም የለውም። ሲጀምር አርኒ ስሎት ላይ ብዙ ጥያቄ ነበረ። አሁን ያን ጥያቄ የሚያጠናክሩ ድሎች ከተቃራኒ ቡድን በሚገርም ሁኔታ እያንኳኩ ነው። በኤርገን ክሎፕ ጊዜ ለመድፈር አይደለም ሽንፈት እንኳን ከሁለት በታች የማይከናወንበት አንፊልድ ሮድ ማለት ነው። አሁን በስሎት ስር የመጣው ቡድን ሁሉ ከዚህ ሜዳ ውጤት ይዞ እየሄደ ነው። የአንፊልድን አስፈሪነት እየቀነሱት እየመጡ ነው እኒህ ኔዘርላንዳዊ አሰልጣኝ ማለት ነው። ዛሬ ሾንዳይሽ መጣው ሜዳ ውስጥ የፈለጉትን አድርገው 3 ነጥባቸውን በ3-0 ውጤት ማለት ነው ከሜዳቸው ውጪ መጣው ይዘው ሄዷል ማለት ነው። ሙሉ ለሙሉ በሚባል መልኩ የሊቨርፑል ምንም ነገራቸውም የለም ሜዳ ውስጥ እንዴት እንደገቡም ራሱ ግራ በሚያጋባ ሁኔታ ማለት ነው። ያራዳ ልጆች ኖቲንጋም ፎረስት በቃ ካስገራሚ ብቃት ጋር በቃ ኳሱን እንደፈለጉ ተቆጣጥረው ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች ሲባዝኑ ይውላሉ። ውጤቱ የኖቲንጋም ፎረስት ነው ማለት ነው። አሁን ወደ 11ኛ ደረጃ ዝቅ ብሏል ማለት ነው። ሊቨርፑል ቀጣይ ያሉ ቡድኖች እያሸነፉ ሲመጡ የደረጃ መለዋወጥም ሊኖር ይችላል ማለት ነው። አርኒ ስሎት ግን እጅግ በጣም ከባድ ጥያቄ ላይ ነው ያሉት። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፕላስ ምልክቱ እናንተ ነች። ሼር ኮፒ ሊንክ ይደረግ። ቻው 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 ሊቨርፑል ቻው ቻው ወደ ወራጅ ቀጠና ቻው 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 ሊቨርፑል ቻው ቻው ወደ ሻምፒዮንሺፕ
ቻው 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 ሊቨርፑል ቻው እኛ ደስ ብሎናል እናንተስ ቻው ቺስ የዋንጫውን አንድ እጅ ማንቸስተር ዩናይትድ ይዞታል ቀጥታ ተፎካካሪዎች ማንቸስተር አርሰናል ሆነናል ከዚህ በኋላ ምንም አይነት ክርክር አንፈልግም ሼባው ተኛ በቃ ተኛ ኦማር ሆችንሰን ገባ ሆችንሰን እንደገና ሞርጋን ገባ ፈራረሰ ሞርጋን ጊብስ ዋይት ወዛው የረሳ ሳጥኑ ላይ ሚስማር መታበት እንዳይነቃነቅ ሚስማር መታበት አርነ ስሎት ደነገጡ እንደ ሰሞኑ የውጭ ሀገር የአየር ጸባይ እንደ በረዶ አንፊልድ ላይ ቀለጡ በደጋፊዎቻቸው ፊት ሊቨርፑል አንገቱን አቀረቀረ ሊቨርፑል አደጋ ውስጥ ገባ አርነ ስሎት አፍንጫቸውን ወደ ውስጥ ጨነቃቸው ጠበባቸው ሳይጠበቅ ሳይገመት ሃችንሰን በጣም አስደናቂ ስራ ሰርቶ ያጠፈውን ኳስ አሊሰን ቤከር መለሰው እንደገና የሞርጋን ጊብስ ዋይትን ግን ማዳን አልቻለም ጎልን አስቆጥሮ እየተንሳፈፈ ሄዶ ወሰወስኩት እያለ ሴሌብሬት አደረገ ጎል ኖቲንግሃም ፎረስት ሊቨርፑል ጋማ ሊቨርፑል ጋማ የቦይፍሬንዷ ግርማ ሞገስ መሆኑን ሰማ ያውም ግርማ ሞገስ ነው አንዳንድ ቤተሰብ በጣም እኮ ነው የሚገርመኝ እኮ የስቲኪኒ ስንጣቂ ለሚያክል ግርማ ሞገስ ነው እሺ ልዩስ እንዴት ይንስም ይሸከማል ከኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ ዛሬ የሚደረገውን ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል 3 ጎልና 3 ነጥብ ይሰጣቸው እዛ ድረስ ሂደን የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክመን ምናምን 3 ጎልና 3 ነጥባቸውን ይሰዱ እኛ ይቅርብንና እዚሁ ረፍት እናድርግ ምናምን ሚል ጭምጭምታ አለና በጣም አዝኛለሁ እኔ 4 ጎል 5 ጎል አግብተን የግብዳችንን ከፍ ምናደርግበት ጨዋታ ነው ብዬ ነበር የጠበቅኩት ግን ጨዋታው ፎርፌት ሊያደርጉ ይችላል የሚባል መረጃ እየወጣ ነውና ሌላ ጨዋታ የምታዩት ኦር የኒውካስትሉን ከሲቲ ምናምን ነው የምትጠብቁትና ሌላ ነገር ማድረግ ትችላላችሁ የኛ ጨዋታ ላይኖር ይችላል ፈርተዋል የሚፈራ ቡድን ነው አይጌሪ ግን በጣም ያሳዝናልና የሊቬ ደጋፊዎች ግን ጨዋታው ቢደረግ ባይነኝ እኔ በጣም አዝኛለሁ